አዲስ አበባ ባለባት የውሃ እጥረት ምክንያት የፈረቃ የውሃ አገልግሎት መስጠት ከጀመረች ከራርማለች። በከተማዋ ከሚገኙ 120 ወረዳዎች 18ቱ በሳምንት አንድ ቀን፣ 69ኙ ከ2 እስከ 3 ቀን፣ 31 ወረዳዎች ከ4 እስከ 6 ቀን፣ አንድ ወረዳ በ15 ቀን አንዴ እንዲሁም ሌላ አንድ ወረዳ ሳምንቱ ሙሉ በአጠቃላይ በ1444 ቦታዎች ላይ ውሃ የሚያገኙበት ተራ ተደልድሏል። በከተማዋ አለ የሚባለው 4.2 ሚሊዮን ሕዝብ የሚያስፈልገው የውሃ መጠን በቀን 1.2 ሚሊዮን ሜትር ኪዩብ ነው። ነገር ግን የአዲስ አበባ ውሃና ፍሳሽ ባለስልጣን ከ8000 ኪሎ ሜትር በላይ የውሃ መስመር በመዘርጋት 600000 ሜትር ኪዩብ ውሃን ብቻ ነው በቀን እያቀረበ የሚገኘው። ለመሆኑ የአዲስ አበባ የውሃ ፍላጎትን ማሟላት ያልተቻለው ለምንድን ነው? በዋናነት ትልቁ ማነቆአችን የኤሌክትሪክ መቆራረጥ ነው። ለምሳሌ አንድ ኤሌክትሪክ ቢቋረጥ አንዴ የሆነ ቦታ ተበላሽቶ ከሆነ ሲጠገን ሁሉም ባንዴ ይበራል። የውሃ ግን እየተገፋ ያለው ውሃ ወደ ኋላ ነው የሚመለሰው። መልሶ አሁንም ግፊት መስጫውን ሲነሳ ተመልሶ ያ ሰፈር ነው ቅድም የሄደው ሰፈር ነው የሚሄደው ማለት ነው እና ተጽዕኖ ከፍተኛ ነው። ያን ሰፈር አልፌ ወደ ሌላ አካባቢ ለመስጠት የሆነ ተጨማሪ ሰዓት ይጠይቀኛል ማለት ነው። ስለዚህ የኤሌክትሪክ መቆራረጥ ነው በዋናነት የኛ ትልቁ ተግዳሮት በውሃ ስርጭት ውስጥ ማለት ነው። 65 በመቶ ለአዲስ አበባ የሚቀርበው ውሃ ምንጩ የከርሰ ምድር ውሃ ሲሆን 35 በመቶ ደግሞ የገጸ ምድር ውሃ ነው። ለከተማዋ የውሃ ስርጭት ከግዙፍ የውሃ ማጣሪያ ጣቢያዎች ተጨማሪ 220 የውሃ ጉድጓዶች እንዲሁም 81 ማጠራቀሚያ ጋኖችና ግፊት መስጫ ጣቢያዎች አሉ። ነገር ግን የኤሌክትሪክ መቆራረጥ በየቀኑ 13000 ሜትር ኪዩብ ውሃ እንዳይመረትና የውሃ ስርጭቱም እንዲስተጓጎል አድርጓል። በአማካኝ 1 ሜትር ኪዩብ ውሃን ለማጣራት $1 ወጪ ይደረጋል። ነገር ግን በማህበረሰቡ ያጠቃቀም ቸልተኝነትና በግንባታዎች ምክንያት የሚሰበሩ መስመሮች ለአገልግሎት ከሚመረተው የተጣራ ውሃ 37 በመቶ ይባክናል። ከአጠቃቀም ይጀምራል። ያጠቃቀም ቤታችን ውስጥ ውሃ ይኖር እንጂ ክፍያውን በጣም ዝቅተኛ ከመሆኑ የተነሳ ኢቭን ቴራዞን የሚያጥቡ አሉ፣ ግርግዳ ማጠብ አለ፣ የሚጠጣውን ውሃ ተሽከርካሪ ማጠብ አለ። ይሄ ብቻ አይደለም እንግዲህ ህብረተሰቡ ጋር ከደረሰ በኋላ ለምሳሌ ሻወር እንኳን ስንወስድ የሻወሩን ታፕ ከፍተን ሳሙና እንመታለን። በዛ ሰዓት ብዙ ውሃ ነው የሚፈሰው። ሳሙናችንን ቀብተን ሰውነታችንን እስከምናሽ ድረስ የሚፈሰው የውሃ መጠን ከፍተኛ ነው። እጃችንን ሆቴል ሄደን እጃችንን ታጥበን ቆሻሻ እጃችንን ላለማቆሸሽ ታፑን ሳዘጋ እንሄዳለን። ይሄ ነው። ሌላው ለምሳሌ ብዙ ሰዎች በተለይ ከተማ ውስጥ የውሃ አቅርቦትና ፍላጎት ስለማይጣጣም በፈረቃ ስለሚያገኝ ሮቶ ይሰቅላሉ። ብዙ ቦታ ላይ ሮቶ ሲያፈስ ነው። በአንጻሩ ደግሞ ሌላ ቦታ እጥረት ተከስቶ ውሃ ብለው የሚጠባበቁ የህብረተሰብ ክፍሎች ደግሞ ሰፊ ናቸው እና የውሃ ብክነት መገለጫው በጣም ሰፊ ነው። በሌላ በኩል የአዲስ አበባ የውሃ እጥረት ማነቆ ቅድሚያ ሊሰጠው ለሚገባ የማህበረሰብ ችግር ትኩረት አለመሰጠቱ ነው። ለውሃ ዋጋ አለመሰጠት አንዳንድ ጊዜ ትልቁ ችግርም ያስፈልጋል። አሁን አንዳንድ ጊዜ ጥናት ስናጠና ፕራዮሪቲ ሊስት እናስደርጋለን። የመጀመሪያ ፕራዮሪቲ የምትሰጡት በእናንተ አካባቢ ምንድነው ሲባል ብዙዎቹ ውሃ ነው የሚሉት። የውሃ ችግር እንዲፈታላቸው፣ ቀጥሎ የፓወር ችግር ነው የሚመጣው፣ የትራንስፖርት ችግር፣ የትምህርት እያለ ይመጣልና ይህንን መረዳት ያስፈልጋል ከመንግስት። ግን አንፎርቹኔትሊ አንዳንድ ጊዜ ውሃ ያንን ያክል አቴንሽን አያገኝም። ምክንያቱም መንግስትም ውሃ ላይ ኢንቨስት ሲያደርግ የሚፈልገውን ፖፑላሪቲ ወይም የሚያስፈልገውን ጌይን ያክል የሚያስገኝ ላይ መስለው ይችላል። ምክንያቱም ቪዚብል አይደለም። መንገድ ስትሰሪ ሁሉም መኪና ይሄድበታል፣ ቻርጅ ይደረጋል፣ ታክሲ ይከፈላል፣ ይታያል። ውሃ በጠቅላላ የማህበረሰቡን ዌልፌር በመጨመር በረጅም ጊዜም ሊሆን ይችላል፣ በጤና በምኑ ሊሆን ይችላል እንጂ በግልጽ አንዳንድ ጊዜ ጠቀሜታው አይታይም። ስለዚህ ማህበረሰቡን ወደሽ ስትጠይቂው ግን ቅድሚያ የሚሰጠው ውሃ ነው። ምክንያቱም ያለ ውሃ የሚያደርገው ነገር የለም። የሆነ ሆኖ የአዲስ አበባ ከተማ የውሃ ችግርና ፈረቃ መች ይቆማል? የውሃ መሰረተ ልማት በበቂ ደረጃ ሲለማ ይቆማል። የውሃ ኢንቨስትመንት የአዲስ አበባ ከተማ አጀንዳ ብቻ መሆን አለበት የሚል እምነት የለንም። የፌዴራል መንግስቱም አጀንዳ መሆን አለበት። ምክንያቱም ተቋሙ ወይም ከተማ አስተዳደሩ ይህን የዲፕሎማት መቀመጫ የአፍሪካ መዲና ናትና በዚያ ልክ ውሃ መስጠት እንዲቻል ብር ነው ያስፈልገው፣ ገንዘብ ነው የሚያስፈልገው፣ ኢንቨስትመንት ነው የሚያስፈልገው። ኢንቨስትመንቱ ላይ ልዩ ትኩረት ሰጥቶ በተለየ ሁኔታ ገንዘብ መድቦ መስራት ያስፈልጋል።
ጥናቶች ብቻ መኖራቸው። በሌሎች ሀገራት ልክ እንደ ውድ ማዕድን የሚታየው ውሃ በእኛ ሀገር እንደ ርካሽ የሚቆጠርበት ጊዜ ማብቃት እንዳለበት ለመረዳት 1 ሜትር ኪዩብ ውሃ ለማጣራት የሚወጣውን ገንዘብ ማሰብ ብቻ በቂ ነው።